ወዶቼ ሃይ ሃይ ዛሬ ደግሞ የተገናኘነው በምን መሰላችሁ? ይህ ነገር የሚያውቀው ሰው አለ? እስቲ የሚመልስልኝ። ይሄን ነገር የሚያውቀው ይሄን የምታውቁት ሰዎች አላችሁ? ምን ይባላል? ጭቁኝ ይባላል። ጭቁኝ በአማርኛ ጭቁኝ ሲባል በኦሮምኛ ደግሞ ወላጎ ወሪ ወላጎ ቤክተን ጅርቱ ወላጎ ጀደማ ወላጎኒ ካንሰር ይዳፍ በሬዳዳ ለካንሰር የካንሰር ሴልን ይዋጋል ይመስላል ራሱ እኮ ወላሂ የካንሰር ሴሎችን ይዋጋል ይሄ ማለት ነው። ገባችሁ? እንደገና ለምን ይጠቅማል? ለወባ ማላሪያ ፎር ማላሪያ። ይሄ ደግሞ ለወባ ወባ ባለበት አካባቢ አሁን የወባ ሰዓት ነው አይደለ? ይሄ ምን እናደርገዋለን? ጥብ እናደርጋትና ማለት ነው። ይሄን ያህል ከወሰደን ይበቃናል። እቺን ወስደን በውሃ ሙልጭ አድርገን እጥብ ካደረገን ቆሻሻውን አያችሁ እንደዚህ ይራገፋል። እንደዚህ ካራገፍን በኋላ ማለት ነው ወስደን በውሃ ቅቅል እናደርገዋለን። በአንድ ብርጭቆ የውሃ ብርጭቆ በእቃ ውስጥ ጨምረን ማለት ነው። እንደዚህ ጭምር አድርገን እሳት ላይ እንጥደዋለን በአንድ ብርጭቆ ውሃ። ከዛ በኋላ ለ5 ደቂቃ ለብ ባለ ውሃ ማለት ለብ ባለ እሳት ባልሞቀ ምን ጊዜ መነግራችሁ እሳት በጣም በፓወር ካደረጋችሁ ቆንጆ አይደለም። ከውስጡ መጠጥ አድርጎ አይወስደውም መድኃኒትነቱን ማለት ነው። ለዛ ምን ያደርጋል? ቀስ ብሎ መጠጥ ብሎ ከለሩን እንዲሰጠን ከተቻለን እኔ አብዛኛውን ጊዜ ለራሴ የማደርገው ማታ ላይ ዝፍዝፍ እናደርገውና ማታ ላይ እንዘፈዘፈውና እንደዚሁ በ5 ደቂቃ ገንፈል አድርገነው ማለት ነው መጠጥ ባለ እሳት ለ5 ደቂቃ ብቻ። ከዛ ከድን አድርጌ አስቀምጠዋለሁ። ከዛ ጠዋት ላይ ምን አደርጋለሁኝ? በሻይ ማጣሪያ በወንፊት ላይ አድርጌ አጣራውና አንድ ብርጭቆ የሻይ ብርጭቆ ትወጣለች። እሷን ጠጥት በሳምንት 2 ጊዜ በሳምንት 3 ጊዜ በቂ ነው። ደግሞ ከአንድ 15 ቀን በኋላ ከአንድ 20 ቀን በኋላ ደግሞ እስከዛ ሌላ አይነት መድኃኒት እየወሰድን ሰውነታችንን አረሳሳን በወር አንዴም ሊሆን ይችላል። ደሞችን ሄደን እንደዚሁ ቅቅል አድርገናት እቺ ለሁለት ብርጭቆ ምናምን ራሱ ይወጣል በሻይ ብርጭቆ ማለት ነው። ግን እኛ በአንድ ብርጭቆ ነው ምንጠደው። በአንድ ብርጭቆ የውሃ ብርጭቆ እንጥዳለን። ተክተክ እናደርጋታለን 5 ደቂቃ ከድረን እናሳድራለን። ጠዋት በባዶ ሆዳችን እቺን ጥጥት እናደርጋለን። ስፔሻሊ ይታወቃል እኛ በሀገራችን ላይ ማለት ነው ምንድነው የሚደረገው? ለህፃን ልጅ የመጀመሪያ አራሶች የመጀመሪያ ጥቁሩ ካካቸውን እሱን ጥርግርግ አድርጎ የሆድ ቁርጥጣቸውን ያወጣላቸዋል እና ለነሱ በጣም አሪፍ ነው። በጡጦ አድርገን ጥንጥዬ ነው እንግዲህ የምናፈለው ከጤና አዳም ጋር ማለት ነው። እቺን ካፈላንላቸው ይበቃል። በ2 ብርጭቆ ውሃ ተክተክ አድርገን ለ5 ደቂቃ ለነሱ አናሳድርም። ለምን ካሳደርን በጣም ወፍራም ሆኖ ጧት ደግሞ ፓወሩን አይችሉትም። እቺን በጥንጥዬችን በመታከል ጤና አዳም ዘብዘፍ አድርገን እሳት ላይ አንተክተን እናሳድራለን። ጠዋት አጣርተን በጡጦ ለነሱ እንሰጣቸዋለን ይጠጣሉ ማለት ነው። ካካውን ጥቁሩ ሙልጭ ያደርግላቸዋል። ይሄን እንደውም በ2 ቀን 1 ቀን በ3 ቀን 1 ቀን ለልጆቹ ለ10 ቀን ምናምን ብትሰጡ ማለት ነው ሆዳቸውን ውልቅልቅ አድርጎ ይሄ ሁለተኛ ሆዴን ቆረጠኝ ብለው ዋይ ሚሉት እንደ ድሮ ከመሜላ የሚባለው ይሸጥ ነበር ሆዳቸውን እንዲያጠራ። አሁን ከመሜላም የለም። ይሄ ነው የሚሰጠው። ይሄን ስጡ። ስፔሻሊ ለካንሰር ሴል በጣም 100% የተመረጠ የተወደደ በሳይንስ የተረጋገጠ ነው። በባህላዊ ሕክምናም የተረጋገጠ ነውና ጭቁኝን ተጠቀሙ ብዬ እጋብዛችኋለሁ። በየሰፈራችሁ በየቤታችሁ ጤና አዳም ልክ እንደምትተክሉት ጤና አዳም በምትተክሉበት ቦታ እችንም ካጠገቧ አትከሉ። ብዙ ውሃ አይፈልግም። ደረቅ መሬት ላይ የሚገርማችሁ የሚበቅለው እኔ ግቤ ውስጥ አለ። ቆይ አሳያችኋለሁኝ ራሱን ጭቁኙ እንዴት እንደሆነ በሌላ ቪዲዮ ደግሞ ጭቁኙን ራሷን ለ2 ደቂቃ ቀድቼ ቪዲዮ እለቅላችኋለሁ። ከዛ ቤታችሁ ተተክላላችሁ ከማንኛውም አበባ አጠገብ ማለት ነው። በቃ አሸዋ መሃል ውስጥ ይበቅላል። የሚገርማችሁ ብዙም እንትን አይፈልግምና ተጠቀሙ ነው የምላችሁ። ስለዚህ ላይክ አድርጉ፣ ሼር አድርጉ፣ ሰብስክራይብ አድርጉ። ለታመመ ሰው ካለ እስቲ እቺን ጭቁኝ ተጠቀሙ ብላችሁ እስቲ አድቫይስ አድርጉ፣ ምከሩ። በስልክም ቢሆን አስተላልፉ። ጭቁኛ እንኳን የትም ቦታ እንኳን አጠፋም። ልብ ማለት ነው የሚፈልገው። ባይሆን እኔ ግንዱን አሳያችኋለሁ። ወላጎ ይባላል በኦሮምኛና። አመሰግናለሁ። ባባይ